እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ክብር ይመስገን እኔ ሰላም ነኝ። የደብረ ሲና ነኝ። እርስዎ ቢሆኑ ምን ያደርጋሉ? ፕሮግራማችን እነሆ። አሁንም የአንድ እህታችን ታሪክ ነው። ሀሳብ አስተያየታችሁን ለግሱኝ። ምን ላድርግ የሚል ነው። እንዴት ተደናነች እህታችን። ታሪኩ የሚጀምረው ቀብጬ ወደ ሳውዲ በባህር መንገድ የጀመርኩለት ነው ትለናለች። ማንኛውም ሰው እንደሚሰደድ እከሌ እኮ ሄደች፣ እከሊት እኮ ሄደ፣ እከሌ እኮ ሄደ፣ እከሊት እኮ ሄደች እንደሚባለው ሁሉ እኔ ስለምን ይቅርብኝ ብዬ ተነሳሁኝ። በመንገዴም ላይ ስነሳ በግድ ካልሄድኩ ብዬ ቤት ሳስቸግር ፈቀደልኝ። ነገር ግን አንድ ማስጠንቀቂያ ሰጠኝ። እባክሽ ልጄ እዚሁ እንድታገቢ እንፈልጋለን። አይ ካልሽ ደግሞ ግዴታ መሄድ አለብኝ ብለሽ ካልሽ ተሄድሽ እዛ መስራት ብቻ ነው እንጂ አንዴ ባላገባ ነው፣ አንዴ እንዲህ ሊሆን ነው፣ አንዴ እንደዛ ሊሆን ነው እያልሽ ጊዜሽ እንድታባክኝ አንፈልግም። ወግ ማድረግሽን ማየት የምንፈልገው በሀገርሽ ላይ ነው አለኝ አባቴ ትላለች። እና እኔም ይህን ቃል እሺ ብዬ ቃል ገብቼ መንገድ ጀመርኩኝ። እናም በመንገድ ላይ ብዙ እህቶች ወንድሞችን ባገኝም ይበልጥ የቀረቡኝ ግን አንድ እህትና ወንድም እናት ናቸው። ምግቤን እያያዙ ወይን እያያዙ ኮቾሮን እያያዙ እየደገፉኝ እየተንከባከቡኝ ከእግዚአብሔር ጋር ይመን እንዘለን ባህርን ተሻግረን ይመን እንዘለን ሳውዲ ገባን ትላለች። እና የሄድኩት በደላላ ስለነበር በጣም አስቸጋሪና ክፉ ባለጌ ሰው ነበረ ይደላላ። እና የሚገጥመኝን ሁሉ ለእነኝህ እህትና ወንድም አካፍላቸው ነበር፣ እነግራቸው ነበር የሚለኝን የሚሳደበውን ስድብ የሚፈልገውን ነገር። ነገር ግን አመት ከ6 ወር ከሆነ በኋላ እዛ ሄጄ ሰውየው ጭራሹንም ሊደፍረኝ ተነሳ። እዛው ቤት ውስጥ ሳይሆን ሌላ ቦታ ስራ ቦታ ልወስድሽ ነው ብሎ ወደ ሌላ ቤት ወሰደኝ። እንደ አጋጣሚ ሆኖ እኔ ደግሞ ሴቶች ልማድ ላይ ስለነበርኩኝ በሱ ዳንኩኝ። በዛውም አንቋሾ ሰድቦ ነው የተወኝ፣ ግን ሌላ ነገር አላደረገኝም። ነገር ግን እኔ ፈራሁ። ከዚህ በላይ እሱ ቤት መቀመጥ እንደሌለብኝ ተገነዘብኩ። እና ለዚች ጓደኛዬ የበረሃ ጓደኛዬ ስነግራት ወንድሜ እኮ ታሞ መጥቷል፣ ያለው ግዳ ነው፣ ለምን የሆነ ዘዴ አንፈልግም አለችኝ። ለወጣ ነው ስለው ሰውየው እኔ እንደዚህ ያንተን ስድብ ያንተን መታገስ አልችልም፣ ተቤትህ ለወጣ ነው ስለው እኔ እስከተቀበልኩሽ ድረስ የሳውዲ 3500 ሪያል ቁጭ አድርገሽ ትወጫታለሽ እንጂ አልዛ ከቤት ያወጭም አለኝ። እናም ግራ ገባኝ። ይህን ያህል ብር እዴን እጥፍ ከዛም በላይ ከፍዬዋለሁ። እዴን ግን ደግሞ አሁን ደግሞ ለመውጣት ይህን ያህል ብር መክፈል አልፈለኩም። ስለዚህ ግራ ገባኝ። እናም ለዚህ ስነግራት ሳማክራት እሷም ወንድሜ መጥቷል፣ ስለዚህ ቆይ ወንድሜ ላናግረው አለችኝ። እኔም እሺ አልኳት። እናም ለወንድሟ ስታማክረው ያሰበችውን ነገር ስታማክረው እሱም ያለምንም ማቅማማት እሺ አላት። ሀሳቧ የውሸት ጋብቻ ተጋብተን ከዛ ቤት ውስጥ እንደወጣ ነበር። ሰውየው በጋብቻ ከሆነ 1 ብር የማያስከፍለኝ፣ በውሸት ከሆነ ግን በይቅርታ በትክክለኛው ከሆነ ግን 3500 ሪያል ያስከፍለኛል። ይህ 3500 ሪያል እንግዲህ በአሁኑ ጊዜ ከ100,000 ብር በላይ ነው ማለት ነው። እና እዳዬን ከግማሽ በላይ ከፍየው፣ ከግማሽ በላይ ማለት እዳዋን ከፍላለች፣ እንደገና ደግሞ እጥፍ ማለት ነው፣ እጥፍ ከፍለዋለች እዳዋን ማለት ነው። እጥፍ ከፍየዋለሁ የመጣሁበትን። ይህን ሁሉ አድርጌ ግን እኔ ገና ለገናው እንደሌላ እንትን ስላላልኩለት እንደሚፈልገው ስላልሆንኩለት ግዴታ እንትን ታላልሽኝ እያለ ሲያስቸግረኝ ከቤቱ መውጣት ነበረብኝ። መጀመሪያ ባላምንበትም ነገር ግን እሺ አልኩት። ወይ ማለት ጓደኞችን እሺ አልኳቸው። ለእሱ 1 ብር ተምከፍል በውሸት ከቤቱ አግብቼ ቦታ ይሻለኛል አልኩ። ለማንም ሳላሳውቅ በትንሹ ቤት ውስጥ እረፍት ቤት ስላሉ ብቻ ነግሬ ዛሬ ሰርጌ ነው በማለት ይህ ልጅም የወንድሙን የሚስቱንና የወንድሙን ቀለበት ይዞ መጣ፣ እንደ ሰርግ እንዲመስል እና ጓደኞችንም ይዞ መጣ። በውሸት ሁላችንም ውሸት እንደሆነ ከኛው ከሶስታችን ከሁለቱ ጓደኞቼና
ከኔ እንደገናም ደግሞ ከወንድማቸው ውጭ ማንም ሰው ያውቅም እና ይህን ቀለበት ይዞ መጣ። ልክ እንደ እውነተኛ ሰርግ ከዛ ቤት ውስጥ በትዳር መልክ ወጣው እና ምንም አይነት ከልጅቱ ጋር ምንም አይነት ግንኙነት ምንም አይነት ቀረቤት አልነበረንም። እኔም ወደዛ ወደ ስራ ከዛ ቤት ውስጥ እንደወጣ በውሸት አግብቶ እንደወጣ ወደ ስራ ነው የሄድኩት። ቤተሰቦችም አልሰሙም አያውቁም። ነገር ግን ከዛ በኋላ የኔና የዚህ ልጅ ቀረቤታ በጣም መቀራረብ ጀመር። ከምንም በላይ መጠያየቅ ጀመር። ብዙ ነገር እናወራለን። በቃ እሱ ያለኔ እኔ ያለሱ ምንም ህይወት በቃ ባዶ እስከሚመስለኝ ድረስ መቀራረብ ጀመር። ብዙ ነገሮችን ያግዘኛል፣ ብዙ ነገሮችን ይረዳኛል። ቤቴን ሰርቼ እስከምጨርስ ድረስ ባለው ነገር ሁሉ ያግዘኛል ከወንድሙ ጋር በመሆን እና እኔ ግን ያን ጊዜ ለማግባት የእውነት ለማግባት ፍላጎትም ፈቃደኛም አልነበርኩም። ምክንያቱም ለአባቴ ላላገባ ቃል ገብቼለታለሁ። ነገር ግን የልጅ ካልተጋባን እንትን ታላልን እያለ ሲያስቸግረኝ እሺ አልኩት። እናም ለቤተሰብ ሳልናገር ምንም ሳልል በድብቅ ከዚህ ልጅ ጋር መገናኘት ጀመርን በአካል እና ብዙ ጊዜ ሆነን። እኔ የመጣሁበትን ዓላማ ቢያንስ ሌላ ነገር ባልሰራ እንኳን ቤቴን ሰርች ጨርሻለሁ። እና አንድ ቀን አባቴ ጋር ደውዬ እያወራሁት እያለ ልጄ ይበቃሻል፣ ከእንግዲህ ወዲህ አግቢ ወይ ሀገርሽ ግቢ አለኝ። እኔ በጣም ደስ አለኝ ከምንም በላይ ይህን ስጠብቀው የነበረው ነገር ነውና እና እንዴ አባቴ እኔ እኮ ፈቃደኛ እኮ እንደውዬ ነው እንጂ እኔ እኮ ጓደኛ ይዣለሁ፣ ግን ትዳሩን ግን አንተ ፈቃደኛ እስከምትሆን ድረስ እየጠበቅኩ ነው አልኩት። አገሬን ለመግባት ግን አሁን አልችልም፣ ምክንያቱም ልጅ ያስፈልገኛል። አገሬ ገብቼ ምን አደርጋለሁ አልኩት። እሱ አይ በቃ ልጄ እኩዮችሽ እኮ አግብተው ወልደዋል፣ ስለዚህ አንቺም እንደ እኩዮችሽ ዘርሽ እንድትተኪ እፈልጋለሁ አለኝ። ደስታውን አልቻልኩትም፣ በጣም ደስ አለኝ። እናም ይህንን ለባለቤት የነገርኩት። እናም እሱም በቃ ሽማግሌ ልከን እንጋባለን። እናም ደውዬ ለአባቴ የከሌ ልጅ እከሌ ይባላል የከሌ ልጅ ነው እኮ አልኩት ጓደኛዬ። አባቴ በጣም ተናደደ፣ በጣም ከፋው። ከእነሱ ጋር እኮ ምንም አይነት ቀረቤት የለንም፣ ጭራሹንም በደም እንፈላለጋለን ብሎ ቁጭ አለ። በቃ ያን ደም አለብን። የእነሱ ዘመድ የኛን ዘመድ ስለገደለ በፍጹም እሱ ልታገቢ አትችይም አለኝ። በሚያሳዝን ሁኔታ ግን እኔ እርጉዝ ነበርኩኝ እና ግራ ገባኝ። ያን ነገር ለባለቤቴ አልነገርኩትም። አሁን አባቴ በፍጹም እሱ አታገቢ ብሎኛል። እኔ ደግሞ ከዚህ ሰው እርጉዝ ነኝ። ደግሞ ልጁን በጣም እወደዋለሁ፣ በጣም አፈቅረዋለሁ። በችግሬ ጊዜ ወንድሜም ጓደኛም አባትም ሁሉም ነገር ሆኖልኛል። ታዲያ ምን ላድርግ? ምን ትመክሩኛላችሁ እህት ወንድሞቼ? ግራ ገብቶኛል። እንደ እውነቱ እንደ ሌሎች ወንዶች አይደለም። በጣም መልካም ጥሩ፣ የእውነት ባልም ጓደኛም አባትም የሆነ ነው። በጣም ይረዳኛል፣ ይረዳኛል። ሀሳቤን ቀድሞ ይረዳል። እንዴት አድርጌ ነው የምተወው? መተው አልችልም፣ ግን ደግሞ የአባቴንም ቃል መተላለፍ አልችልም። እንዴት ላድርግ? በጣም ግራ ገብቶኛል፣ ተጨንቄያለሁ። እስከ ዛሬ ድረስ ደብቄ የኖርኩት ቃሌን ሳልጠብቅ አባቴ እንዳያዝንብኝ ብዬ ነው። አባቴ በእኛ ተመርቀሽ ነው የምታገቢው ስላለኝ ለዛ ነበረ። አሁን ታዲያ እናንተ ምን ትሉኛላችሁ? ምን ላድርግ? በህይወታችሁ ሁሉ ነገራችሁ የሆነ ሰው አለ? የምትወዱት የምታፈቅሩት፣ ደስታችሁንም ሀዘናችሁንም ጉለታችሁንም ሁሉ ነገራችሁን የሚያውቅላችሁ ሰው አለ? ታዲያ እንዴት አድርጌ ነው ልርቀው የምችለው? በህይወት አለኝ የምለው ሰው እሱ ነው። እንዴት ልሆን? እንዴት ላድርግ? በጣም ተጨናንቄያለሁ። ምክራችሁን በጣም አድርጌ እፈልገዋለሁ ትለናለች እህታችን። እንግዲህ የእውነት ብትሰሟት እና ብትዋት ደግሞ በቃ የእውነት በጣም ነበር የምታዝኑት ማለት ነው። በጣም ነበር የሚከፋችሁ ማለት የእውነት ፍቅር ነው ያላችሁ ይመስለኛል። የእውነት ምክንያቱም